የራበው ማነው የራበው ማነው ይህን የመሰለ ጥብስ ፍርፍር ከማኪ ጋር። ሰላም ውዶቼ እንዴት ናችሁ? ዛሬ ቆንጆ የሆነ የጥብስ ፍርፍር ነው የምንሰራው በዚች በምታክል ስጋ ብቻ ማለት ነው። በመጀመሪያ የሚያስፈልጉን እንደዚህ ነጭ ሽንኩርትና ዝንጅብል እንዲሁም ቲማቲም እንዲሁም ያው በተለምዶ ሽንኩርት ግዴታ ነው። እንዲሁም ቃሪያ አንድ፣ የጥብስ ቅጠል እና ኮረሪማ ቅመም ካላችሁ፣ ከሌላችሁ ችግር የለውም። ስለዚህ አሁን በመጀመሪያ ቲማቲማችንን ነው የምናስቀድመው። እንደሌላው ቀን ሽንኩርት አይደለም የምንከትፈው፣ ቲማቲማችንን ነው የምናስቀድመው። ያው ስጋችን ከዘይት ጋር ጥብስ እያለ እየበሰለልን ያለው። ስለዚህ ቲማቲማችንን በዚህ ባለ ሁኔታ ቆንጆ አድርገን እንከትፋለን ማለት ነው። ቲማቲም ትንሽ በዛ ያለ ነው የተጠቀምኩት፣ ያው ስልሳችን እንዲበዛ ፍርፍርም ስለሚሆን ማለት ነው። ስለዚህ በዚህ ባለ መልኩ ቲማቲማችንን ከተፍን ስጋችን ላይ ጨመርነው ማለት ነው ቲማቲማችንን። ከዛ ቲማቲማችን ከስጋችን ጋር እንዲዋሃድልን አብረን እናማስለዋለን። እንዲህ ባለ መልኩ እየበሰለ ነው። ከጎን ሽንኩርታችንን እንዲህ ባለ መልኩ እንከትፋለን፣ ወይንም በቁም ወይንም በሽሪሚሪ የምንለው አከታተፍ ማለት ነው። እንደሱ አድርገን ሽንኩርታችንን የምንከትፍ ይሆናል። አያችሁት ቅርጹን? ሽሪሚሪ የምንለው ወይንም በቁም አድርገን ነው የምንከትፈው ሽንኩርታችንን። በዚህ ባለ መልኩ ቆንጆ አድርገን እንከትፋለን ሽንኩርታችንን። ከሽንኩርታችን ጎን ቃሪያችንን እንከትፋለን። የሚከተፉትን እዚሁን ጨርስ ብዬ ነው። ስለዚህ ቃሪያችንን በቁም አድርገን ቆንጆ አድርገን እንደዚህ እንከትፋለን ቃሪያችንን። ከቃሪያችን በኋላ ያው ጥብስ ቅጠል ያስፈልገናል ብለናል። ጥብስ ቅጠላችንን እንጠቀማለን። ነጭ ሽንኩርታችንና ዝንጅብላችንን እናስከትላለን ማለት ነው። በመጀመሪያ ደቀቅ አድርገን ዝንጅብላችንን እና ነጭ ሽንኩርታችንን ከከተፍን በኋላ እንደተለመደው በላዩ ላይ ጫው የምናደርግ ይሆናል። ያም ጫው ነጭ ሽንኩርታችንን እና ዝንጅብላችንን በደንብ እንድናደርግ ይረዳናል ብለን በባለፈው ጊዜ አይተናል። ስለዚህ በዚህ ባለ መልኩ ይሆናል። እዚህ ጋር ስልሳችን እየበሰለልን ነው፣ ወይንም ስጋችንና ቲማቲማችን አንድ ላይ በደንብ አድርጎ እየተቁላላልን ያለው። በዚህ ባለ መልኩ ቆንጆ ሆኖ ተቁላላልን። ሮዝመሪን ወይንም የጥብስ ቅጠል እንጨምራለን ከላዩ ላይ። ሮዝመሪን ጥሩ ጣዕም ይሰጣል። ያው ጥብስ ላይ ሁሉ ጊዜ እንጠቀማለን። ሮዝመሪን ከተጠቀምን በኋላ በላዩ ላይ ሽንኩርታችንን የምናስገባ ይሆናል ማለት ነው። ወይንም ሽሪሚሪ አድርገን የከተፍነውን ያዘጋጀነውን ሽንኩርት ቲማቲምና ስጋ የጠበስነው ስጋ ላይ እንጨምራለን ማለት ነው። በዚህ ባለ መልኩ እናማስለዋለን። ቆንጆ ሆኖ እንዲቁላላ ወይንም እንዲበስልልን ከላዩ ላይ ኮረሪማ አደረግንበት፣ ወይንም የኮረሪማውን ጣዕም እንዲይዝልን። ስለዚህ ከላዩ ላይ ጨምረን ከደን ነው። በዚህ ባለ መልኩ ደግሞ ቆንጆ ሆኖ አሁን እየበሰለ ይገኛል ማለት ነው። ስለዚህ ከላዩ ላይ ነጭ ሽንኩርታችንን እንጨምራለን ማለት ነው፣ ጣዕሙን እንዲይዝልን፣ የሁሉንም ጣዕም አንድ ላይ እንዲይዝልን። በዚህ ባለ መልኩ ካማሰልነው በኋላ ቆንጆ ጣዕም እንዲይዝልን አድርገን እናቁላላለን። ከዛ ውሃ እንከልሳለን። በደንብ ከተቁላላልን በኋላ እኔ በዚህ በነጭ ጎድጓዳ ሳህን 2 ውሃ ነው የጨመርኩት፣ ለእንጀራዬ ብዙ ስለሆነ ማለት ነው። ስለዚህ 2 ውሃ ከጨመርኩኝ በኋላ ከላዩ ላይ ጫው አደረኩበት፣ ምክንያቱም ያው ጫው ቴስቱን እንዲይዝልን። ከዛም ከጎናችን ስልሳችን እስኪተከተክልን ድረስ እንቁላላችንን እንጥዳለን። 2 እንቁላል አለችኝ፣ እሷን እንቁላል እቀቅላታለሁ። እንቁላሌ እስኪበስል ድረስ እንጀራዎቼን አሰናዳለሁ። ወይንም እንጀራዬን በቁርጥ አይነት አድርጌ ከተቀለልኩኝ በኋላ በቢላም ከትፈው ይሆናል እንጀራውን፣ ወይንም ለፍርፍር ቅርጹ እንዲያምርልን ማለት ነው። ብጭቅ እያደረግን ከምናደርግ በእንደዚህ አይነት መልኩ እንጀራችንን በቢላ እየቆረጥን ለፍርፍር ሲሆን ቆንጆ የሆነ መልክ እንዲኖርልን ፍርፍራችን ላይ ይረዳናል። ስለዚህ እንጀራችንን ብጥስ እያደረግን ወይንም ብጭቅ እያደረግን ከምንከት በእንደዚህ አይነት መልኩ በቢላ እየቆረጥን ቆንጆ አድርገን ደረቅ እንጀራችንን ማሰናዳት እንችላለን ማለት ነው።
እንቁላላችን በዚህ ባለ መልኩ ደርሷል። ስለዚህ ስልሳችንን መልሰን ጣድነው እንቁላላችንን ከላጥን በኋላ እንደዚህ ሰንጠቅ ሰንጠቅ አደረግነው። ስልሳችን ሲደርስልን ወይንም በደንብ ሲንተከተክልን እንቁላላችንን ጨመርነው። ስለዚህ በዚህ ባለ መልኩ ቆንጆ አድርገን በትንሽዬ ስጋ ጥብስ ፍርፍር መስራት እንችላለን ማለት ነው። ለሶስት ሰው እንደዛ ይበቃል። ቆንጆ ሆኖ ተሰርቷል። ስለዚህ በዚህ ባለ መልኩ ከደረሰልን በኋላ ስልሳችን እንጀራችንን በመጠኑ እያደረግን ለስልሳችን የሚበቃውን ያህል የቆረስነውን እንጀራ እንጨምራለን ማለት ነው። ከዛ ቀስ እያልን እናዋህደዋለን ማለት ነው። ስለዚህ ቆንጆ ባለ መልኩ እንደዚህ የጥብስ ፍርፍራችን ደርሷል። ወይንም ሌላ ቦታ ተፈሪሾ ተብሎ ይጠራል ይህ አሰራር። ስለዚህ እዚህ ጋር ለማዕድነት እንዲቀርብ በጣባ አደረኩት። እንዲህ ባለ መልኩ ቀስ ያወጣሁት ነው። እንደዚህ አይነት ምግቦችን ቀላል ምግቦችን መከታተል የምትፈልጉ ማየት የምትፈልጉ ሰዎች ላይክ፣ ሰብስክራይብ፣ ሼር አድርጉ ባካችሁ፣ ቤተሰብ ሁኑ። እሺ። ስለዚህ ቃሪያችንን እንደዚህ ባለ መልኩ ጣል ጣል አደረግንበት። አያችሁት እንዴት አባቱ እንደሚያምር።